ያንቀጠቅጠዋል። ስበክ በለው ይተረትርልሃል። ከሰው ጋር ነው በለው በሁለት በኩል ሲገለበጥ ነው የሚበላው። አንዱ ሊጥ ለበጎ ስራ የተዘጋጀ በነገር ሁሉ እፎቅ የሚያሰኝ ሰው ሰላም ነው ይችላል። ሰውን እንዳመሩ መሸከም ይችላል። ሆዳይ ሰው ሞይ ከሰው ጋር ሲገናኝ ጡቅ ይላል፣ ደሙ ይፈላል። እቺን ሴት ይሄን ሰው አላየውም ይላል። እሱ ተዘጋጀ ወንጌል አስቀጣይ መሆን አይችልም። ሆዴ ባሰውማ የሚያበጣ ብጥብጡን እንዲያቆም የተጣሉትን እንዲያስታርቅ ወንጌል ይቀጥል ዘንድ ነው የተጫነበት ነው። ሰናት ቁጥራቸው ቀንሰዋል። አጋንንቶች አይደሉም። አብዛኛው ማህበር ባጣል ያልተሰሩ ሰዎች ግን ካሉ በጎች ይባንናሉ። አይችሉም። በቃ ጎመን በጤና ብለው ፍልክ ብለው ቀስ በቀስ ይቀንሳሉ። ጠፍተው ይዘጋ የቀረበ ልጅ በቅርብ ሰምቻለሁ። እዛ ከጓደኞቼ ጋር ቁጭ ብለን ስንመረምረው አንድ ሰው አላሉ በቃ ሁሉን አባረሯቸው ብለው መሰከሩልኝ። እኔ እንመከረው ቀጠሮ ይዘናል። አስቸጋሪ እንደ እስጢፋኖስ ያሉት ሲኖር ይበዛል። አጋጮች ሲመጡ ደግሞ ምዕመናን ቁጥራቸው ይቀንሳል። ለበጎ ስራ ሁሉ የተዘጋጀ ሰው አንዱ መለኪያው ምንድን ነው? እግዚአብሔር በሚሰራበት ጊዜ ገንዘብ ሊሆን የሚችል ማን ነው? ማሰናከያ አታኑር። አንደኛ ቆሮንቶስ 10:32 ለአይሁድ ቢሆን ለግሪክ ሰው በማንም ሰው ማሰናከያ አታስቀምጥ። ማሰናከያ ሳይመጣ የግድ አይቀርም። ማሰናከያ ለሚሆን ለዛ ሰው ግን ወዮለት ይላል። ይገርማችኋል። ኢየሱስን እንዳያምን ከቤተ ክርስቲያን እንዳይርቅ በነገር ሁሉ ምስክርነትን ካልጠበቅ በአንተ ምክንያት ከቤተ ክርስቲያን ከክርስቶስ ወንጌል ሰው ቢርቅ አደጋው ከባድ ነው። ስለዚህ ነው ከሰው ሁሉ ጋር በየበኩል በሰላም እንኖር። እስጢፋኖስ ወንጌል አስቀጣይ የሆነው ለዚህ ነው። ለማዩ እውቀት የላቸውም። ስለ ሴት ስለወንድ እውቀት የላቸውም። እንደ እድሜያቸው እውቀታቸው ያልሆነ ሰዎች ሊገጥሟቸው ይችላሉ። ፌዘኞች ሊገጥሙ ይችላሉ። ምሳሌ ላይ ተጽፏል 9:7 ላይ ብትገሥጸው ይሰድብሃል፣ ብትገሥጸው ይንቅሃል። እንዲያውም ምዕራፍ 15:12 ምሳሌ ላይ ፌዘኛ ሰው የሚዘልፈውን አይወደውም፣ ወደ አንተም ወደ ጠቢብ ሰው አይመጣም። 22:10 ላይ ደገመ ቁጥር ደስታው ይጨምራል ይላል። ሰነፍ በልቡ ያለውን ብቻ አይሰማም። ሰነፍ ሰዎች መሀል ሊኖረው ታውቃላችሁ። በኋላ እንመጣበታለን እኮ ከአብርሃም ጀምሮ ፊቱ እያበራ እና አስቸጋሪ ሕዝብ ጋር የኖር በእኔ በኩል በሰላም መኖር እንዴት ይቻላል? ለማንም እንቅፋት ሳልሆን የወንጌል አስቀጣይ ሆኜ ለበጎ ስራ ሁሉ የተዘጋጀው እንደሆን እንዴት ልኖር? የተላኩ ወደ ሁለት ነገር ሲገባኝ ነው። አንደኛ ይሄው አስቸጋሪና ሰነፍ የምለው ሰው በእግዚአብሔር ፊት የሚል ነገር በልብ ውስጥ ካላስቀመጥ ከሰው ጋር መኖር አልችልም። ሁለት ከሰው ሁሉ ጋር እንድኖር ልቤን የሚያሰፋው ለሰው ልጅ ክቡር ዋጋ ተከፍሏል። ምን ማለት ነው? ኢየሱስ ስጋና ደሙን በመስቀል ላይ ከፍሏል ለአንድ ሰው። ለዛ ሰው ብዙ ስለሆንን አልሞተም። ታውቃላችሁ። ብቻውን ብትሆንም ኢየሱስ እኮ ይሞታል። ያ ራሴን የበጠበጠው እንቅልፍ የነሳኝ ለዛ ሰው ኢየሱስ ዋጋ ከፍሏል። ክቡር ነው። ክቡር ዋጋ ተጭኖበታል። በዛ ግረው የምትመለከተው በዚህ አውድ ውስጥ ነው ማለት ነው። ብድግ አድርገህ ሽጉጥ አንስተህ አትገለውም። የኔ መሬት ነው ውጣልኝ አትለውም። ልክ እንደ ሙዝ የምትቀነጥሰው አይሆንም። ዋጋው ሲጨምርብህ ልብህ ይሰፋል። ወይም ከኃጢአት መስዋዕትና ከምህረት የቱ ይበልጣል አላቸው። መስዋዕት የሚለው ላብራራላችሁ። በብሉይ ኪዳን መስዋዕት ማለት ለእግዚአብሔር የሚቀርብ ቁርባን፣ አገልግሎት፣ ሁሉ ነገር መስዋዕት በሚል ማዕረግ ነው እና ከፊልም አለው ንስሐ ገብቶ እሄዳለሁ አለ። ታውቃላችሁ ይህን ሰው በምን ላስተምረው ብሎ ፀሐይ ያወጣበት ጌታ ጭንቅላቱን አቃጠለ። ዛፍ አበቀለለት። እፎይ ተመስገናለ። እንደው ራስ ተኮር ነው ማለት ነው። እንደ እግዚአብሔር ቸርነት የሚገርመኝ ገና እፎይ ብሎ ሳይጨርስ ትል መታ ዛፉን ከተረገችው። ከዚህ ከሞቀ ፀሐይ የምታጠለኝ ለምንድን ነው? ትልከ ወዩ ብለስ ከናከና ማክስና ብዙ ሳይለባት የነገር ህዝብ ዛሬ ለደረቀች ደስ ይገባል። ስለዚህ ጉዳይ ግን እግዚአብሔር ነግሮታል። ሰው ይሞት ነው ቸርነት ነው ስለሚታወቅ ነው ህዝብ ማለት ነው። ሲያም ተመስገኑ አንሳ ደረቀች ድግ ህዝብ ሁሉ ሰው ነው ከመጠን በላይ ሰፊሽ ነው። እግዚአብሔር ከሰው ለምን ዮናስን የሆነ ብትሉ እንስሶች እነዚህ ሁሉ እንዲጠፉ አልፈልግም። ሄደን ንስሐ እንዲገቡ በጣም
አሰለጠነው ማለት ነው። ስለዚህ አንዱ ወንጌል አስቀጣይ የምንሆነው እንደ እስጢፋኖስ ክቡር ዋጋ ተከፍሎበታል በሚል ልቤን ማስፋት ነው። አሕዛብም ይህን ያደርጉታል። ለእናንተ ግን እላለሁ የሚረግሙን ጸልይ፣ ለሚያሳድዱ ማልድ፣ ልብስን ለወሰደ ጨምርለት። አስገራሚ ትምህርት ነው። በነገር ሁሉ ብቃቱ እኮ ላመለከታችሁ ነው። ሰው ድል ነሳ፣ ኤፕላስ አመጣ፣ ዞር አድርገው በከተማ ውስጥ በጸጋ አገልግሎት ታላላቅ ተአምራት ያደርግ ጀመር ይላል። እንዲያውም እስጢፋኖስም ጸጋን አይተው በሕዝቡ መካከል ድንቅና ታላላቅ ምልክት ያደርግ ድንቅና ታላላቅ ምልክት ይገለጥ ድንቅና ታላላቅ ምልክት ለተቆረጠ እጅ ይገለጥ ምሽግ በለው የበሽታ ምሽግ በለው ሲቲ ኢቫንጀሊዝም ሆነ ያጋ አንዳንዴ ትህትናችን እውቀት የሌለው ሊሆን ይችላል። በቃ በጸጥታ ማንም ጋር አልደርስ የሚኖሩ አሉ። ጥሩ ነው እኮ እሱ መልካም ያገኛስ። ቀጣዩ ድማሚት ኃይል ባንተ ይገለጣል። አንዳንዴ እንደ እስጢፋኖስ ታላላቅ ኃይል እንዳይገለጥ እንቅፋት የሚሆነው የሚያዘገየው ምንድን ነው? ከሰዎች ጋር በሰላም መኖራችን። ሰዎች ሲያዝኑ ጸጋ ይቀንሳል። ሰዎች ሲያቆሙ ጸጋ ይቀንሳል። ተናሳናቸው ስለሚገለጠው ጸጋ ሲባል እስጢፋኖስ ከውስጥ የመጠጣ ሰዎች አጨለፉ የሰማው ሰው ላይ የሚሰጥ ጸጋ ሊሰጥ ምን ይላል? ጌታው ፈቃድ ሰማይ ሳት ነው ለኔ ብልጥግና ለኔ እንደ ፒኮክ መሽቀርቀር ትዳር ለማፍረስ ቤትን ማሸጥ ከሆነ ቢቀርብኝ ይሻላል። ከዓላማ ውጪ ነው እንደማለት ሊሆን ይችላል። እስጢፋኖስ ጸጋውን ሰዎችን ለማዳን የሰይጣን ምሽግ ለማፍረስ ተጠቀመበት ማለት ነው። ለበጎ ስራ የተዘጋጁ ወንጌል አስቀጣዮች አራት ምልክታቸው ምንድን ነው? በሱ በኩል በሰላም መኖር፣ ጸጋ ስጦታውን ቸል ለማለት፣ ሶስተኛውስ ቅዱስ ቃሉን መግለጥ ነው። በጳውሎስ በእስጢፋኖስ የሆነውን ቁጥር እስጢፋኖስን ይከራከሩት ነበር፣ ይናገርበትና መንፈስ ይቃወሙት ዘንድ አልቻሉም። በጣም ደስ ያለኝ ቃል ይሄ ነው። በእውነት ከሰው ጋር ውሰደው ኤፕላስ በጸጋ ስጦታ ብለው አስገላብጥልሃል ወይ አንድ ለዮሴፍ የሚናገር ዮሴፍ እግዚአብሔር ከእሱ ጋር እንዴት እንደነበረ በግብፅ አስማተኞች ላይ በዮሴፍ እንዴት እንደተጠበበ ይሰብካቸዋል። ከዛ ከ20 እስከ 55 ሙሴን ከች ያደረገው በየቤቱ የሚተረከውን ነው ያመጣላቸው። እዛ ምዕራፍ 7 ቁጥር 46 እስከ 50 ድንበር ስላስከበረ ነው። እስካሁን ዳዊት ያስከበረውን ያህል አላስከበሩ፣ ተቀንሶባቸዋል እንዲያውም። እና ዳዊት ታዋቂ ነው፣ ድንበር አስከባሪ ነው፣ በጣም ነው የሚወዱት። የዳዊትን ሕይወት ይዘረዝርላቸዋል። የእሴይ ልጅ ዳዊት ምን እንዳደረገ፣ ከዛ ንጉሥ ሰለሞን ቤተ መቅደሱን በኦርና አውድማ እንደሰራው፣ በ7 ዓመት እንደጨረሰው፣ መንፈስ ቅዱስ እንደከበረበት አየህ። ዋና ዋና ገዢዎችን ጮሆን የተናገረው ይህን መንፈስ ቅዱስ ሞልቶበት ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየሁ የሚባለው ታውቃላችሁ። ነፍሴን ተቀበል ወይ ማረኛ ሰው እኔ እስጢፋኖስ ነው የማውቀው። ሰማዕት የሚባል የክብር ዘውድ ተጫነለት እና ሁሉ ሰው እኮ በሰላም ስትኖር ወንጌልን እያገዝከው ነው። ከዛ የጸጋ ስጦታህን ማቀጣጠል ስትጀምር ወንጌልን እያገዝክ ነው። የእግዚአብሔር ቃል ስታነብ ለወንጌል መቀጣጠል ራስን እያዘጋጀ ነው። የሚጠሉን የሚወድ ልብ ሲኖር አለ ተደመደመ ማለት ነው። ምድርን ይነድላል፣ ሰማያትን ይከፍታል። እንደ ትክትክ ያደረገሽ ደም የጨመረ
እስጢፋኖስ ዛሬ ይሞግተናል። የነፃ አውጪ ምኩራብ የተባሉትን ኃያላን ተፋለሙ ያጥሻል ሊልሽ ይችላል እኮ በእውነት ጳውሎስ ጋጃ ሀብት ለምን መከራ በተቀበልከው ልክ የክብር ልክ ስለሚያገኝ ስለ ስሙ በተሰደብከው ልክ ዛሬ እስጢፋኖስ ቆሞ ሲያከና እኔ ወደ ባሰሽ እኔ እንደዛ ስወቀጥ አዲስ ናንቺ ምን ሆነሽ ነው ያልሽው ይልሻል እስጢፋኖስ ካገሽ የመጨመረ ምትው ምን ሆነሽ ነው አብይሽ ምን ያልሽ እስጢፋኖስ ዛሬ ይሞታል። የነፃ አውጪ ምኩራብ የተባሉትን ኃያላን ተፋለሙ አንቺ ጎረቤትሽ አሁን ማንቺ ነው ቆምታል ይልሽ ይልሽ ይችላል እኮ እስጢፋኖስ ይዘጋሽ አይከታማው ገለባበጠው ድንቅና ታምራት የተሞላው አንቺ የትኛው እንዴት ታምራለሽ ድንቅና ታምራት ስታይ ነው እንደምትሆን አንቺ ግን አይገለጥም ይችላል እስጢፋኖስ ይሰራ እኛ እንችላል የተወሰኑ ሰዎች ነው ውጤቱን ሄዳችሁ ብታዩ በምድር ሁሉ እንድትበተን ምክንያት የሆነው እስጢፋኖስ ወንጌልን ይዘው በዓለም አሰራጩ። ልክ እሱ ሲሞት ቤተክርስቲያን ነቃች። ወንጌሉን ይዘው በስደት ሳበብም በዓለም ሁሉ እንደ ስታርተር ሆነ እስጢፋኖስ። ከዛስ የክብር መጨመር የወንጌል መስፋፋት ከቁጥር ውጭ ሆነ። ወረሱት ዓለምን ማለት ነው። ዛሬ እስጢፋኖስ ቆሞ ሰበከ ነው። ወደ ባሰሽ እንደ ትክትክ ካረገሽ ደሜ ጨለመ። አንቺ ጎረቤትሽ አሁን ማንቺ ነው ማት የተሞላው አንቺ የትኛው በአንቺ ለምን አይገለጥም? ይችላል ጌታ እኮ ለእስጢፋኖስ ይሰራ ለእኛም ይሰራል። የተወሰኑ ሰዎችን ማለት ነው በጎ ስራ ዛሬም እስጢፋኖስ የሰራ ጸጋ የምንሰማ ሁሉ ሰማያት ይከፈትልን። ድንቅ ነው። ከዛስ አወያዩአቸው እና ሲያወያዩ በጥንቃቄ ነው ያወያዩት። በጓዳ ውስጥ ችግር ካለ ታውቃላችሁ መፍትሄው እናንተን ነው የምናምነው አሉ። በዚህ ሰዓት ዋይዝ ጉባኤ መጥራት ማወያየት ብቻ ሳይሆን አቅጣጫ ለምዕመናን ዛ ህዝቡ እጅ በመጫን ለስራው በይፋጠው እስጢፋኖስ ህዝቡን ሁሉ ደስ አሰኛቸው። ከዛስ እምነትና መስጠት ይሞላል እስጢፋኖስን በባለበት የተመሰከረለት እስጢፋኖስ ከመመረጡ በፊት ህዝቡን ገዝቶታል። በምን መልካም ምስክርነት እና መልካም ምስክርነት ከሰዎች ሁሉ ጋር በሰላም የመኖር ጥበብ አለው ማለት ነው። እስጢፋኖስ ወንጌልን የሚያስቀጥሉ ለበጎ ስራ የተዘጋጀ በነገር ሁሉ እፎ የሚያሰኝ ሰው የመጀመሪያ መለካው ከሰው ሁሉ ጋር በሱ በኩል በሰላም መኖር ይችላሉ። ሰውን እንዳመሉ መሸከም ይችላሉ ወይ? ሆድ አይብሰውም ወይ? ከሰው ጋር ሲገናኝ ቱግ ቱግ ይላል። እሱ ክርስቲያን መሆን ይችላል። እስጢፋኖስ ከነሱ የተመረጠው ብጥብጡን እንዲያቆም የተጣሉትን እንዲያስታርቅ ወንጌል ይቀጥል ዘንድ ነው እጅ የተጫነበት ነው ማለት ነው። እስጢፋኖስ ፊልጶስ እና ጵሩቆስ በዚህ ተመስክሮላቸው ታውቃላችሁ። አንዳንድ ቤተክርስቲያን ተጀምረው ህንፃዎች ቆመዋል።
መልካም ምስክርነት ነው። በእውነት ማንም ጋር ይደርሱ ራሳቸውን ጠብቀው አገልግሎት ብትል የለም። በተሰጣቸው ጸጋ ማህበር አይታነጽም፣ ቤተክርስቲያን አትታነጽም፣ ደበቁት ማለት ነው። ስንት አስተዳደር፣ ስንት የልጆች አስተማሪ፣ ስንት ሰባኪ፣ ስንት ወንጌላዊ፣ ስንት አስተናጋጅ፣ ስንት ድንቅ ተአምር ያላቸው አሉ፣ ደበቁት እንጂ። እስጢፋኖስስ ላጣረገው ብራዘር እነ ጴጥሮስ እየተጠበቁ እስጢፋኖስ ከኋላ መጣ፣ እንደ ድማሚት ያፈነዳው ጀመር። ከሰው ሁሉ ጋር በሰላም ስትኖር ጸጋ ልክ እንደ አባይ ይገደባል። እርስ በርስ ግን ብንጋጭስ ይቆማል። ብዙ ኃይል የሚያመነጭ ህይወት የሚኖርህ ከሰው ሁሉ ጋር በሰላም ኖረ ሰላም ካገኘስ ቀጣዩ ድማሚት ኃይል ባንተ ይገለጣል። ይኸውልህ አንዳንዴ እንደ እስጢፋኖስ ታላላቅ ኃይል እንዳይገለጥ እንቅፋት የሚሆነው የሚያዘገየው ምንድን ነው? ከሰዎች ጋር በሰላም መኖር አንችልም። ሰዎች ሲያዝኑብህ ጸጋ ይቀንሳል። ሰዎች ሲያኮርፉ ጸጋ ይቀንሳል። ተራሳ ሆነ ቁጭ ነው የምትለው። ስለሚገለጠው ጸጋ ሲባል እንኳ እስጢፋኖስ ቅድመ ዝግጅት አድርጓል። የምድር ጣጣውን ከሰዎች ጋር ጨረሰው። የሰማይ ብርሃን በልቡ ውስጥ ገባ። ድንቅ ነው። ሰው ላይ ቂም ይዘህ ጸጋ ቢሰጥህ ምንድን ነው የምታደርገው? ጌታ ሆይ ፍቀድልኝ ከሰማይ እሳት ላወርድበት የምትለው። አንዳንድ ኢትዮጵያ ውስጥ የሚጸለይ ያለ ጠላታቸው ልክ እንደ ክፉ ሰው ጠላቴን ጌታ ሆይ እንዲህ ማለት አስቸጋሪ ነው። በርግጥ ማንኛውም ጸጋ እኮ ለማዳን እንጂ ለማጥፋት አይደለም። ታውቃላችሁ። እና ባህሪ የተለየው ጸጋ ከጥቅሙ ይልቅ አደጋ ነው።